በኢትዮጵያ የቤተሰብ ሕግ ዙሪያ መሰረታዊ ጽንሰ ሐሳቦችን አብረን እንቃኛለን። ይሄ ትንታኔ በዋናነት በፌዴራሉ የቤተሰብ ሕግ ላይ ይመሰረታል። እስቲ እንጀምር። ጋብቻ፣ ፍቺ፣ ንብረት፣ እነዚህ በሕይወታችን ውስጥ በጣም ትልልቅ ቦታ የሚይዙ ጉዳዮች ናቸው። ታዲያ ሕጉ ስለ እነዚህ ጉዳዮች ምን ይላል? እስቲ የቤተሰብን ሕይወት ከመጀመሪያው አንስቶ እስከ መጨረሻው የሚገዛውን የሕግ ማዕቀፍ አብረን እንመልከት። እንግዲህ ማንኛውም የቤተሰብ ታሪክ የሚጀምረው ከጋብቻ አይደል? ስለዚህ ጉዟችንን የምንጀምረው አንድ ጋብቻ በሕግ ፊት እንዴት እንደሚታይና ሕጋዊ ዕውቅና እንደሚያገኝ በመመልከት ነው። እዚህ ላይ የሚገርመው ነገር ሕጉ አንድ ብቻ ሳይሆን ሦስት ተለያዩ ግን ደግሞ እኩል ሕጋዊ ዕውቅና ያላቸውን መንገዶች ነው የሚያስቀምጠው። በፍትሐ ብሔር ጽሕፈት ቤት ሊሆን ይችላል፣ በሃይማኖት ሥነ ሥርዓት ወይም ደግሞ በባህል መሠረት። ዋናው ነጥብ ሦስቱም በሕግ ፊት እኩል ተቀባይነትና ክብደት አላቸው። አሁን በጣም ወሳኝ ነጥብ ላይ ነን። ጋብቻው በየትኛውም መንገድ ቢፈጸም እነዚህ አራት ወርቃማ ሕጎች የግድ መከበር አለባቸው። ሙሉ ስምምነት፣ ዕድሜ ከ18 ዓመት በላይ መሆን፣ የቅርብ ዝምድና አለመኖር እና ከአንድ በላይ አለማግባት። ከነዚህ ውስጥ አንዱ እንኳን ቢጓደል ጋብቻው ሕጋዊ መሠረቱን ሊያጣ ይችላል ማለት ነው። እሺ፣ ጋብቻ ተመሠረተ እንበል። ከዛስ? ቀጥሎ የሚመጣው ትልቁ ጥያቄ የንብረት ጉዳይ ነው። የእኔ፣ ያንተ፣ የጋራችን የሚለውን ነገር ሕጉ እንዴት ነው የሚያየው? እስቲ የንብረት አያያዝን የሚመለከቱትን ድንጋጌዎች ጠለቅ ብለን እንያቸው። ሕጉ ንብረትን በሁለት የተለያዩ ቅርጫቶች ውስጥ ያስቀምጠዋል ማለት እንችላለን። የመጀመሪያው ቅርጫት የግል ንብረት ነው። ይሄ ማለት ከጋብቻ በፊት የነበረ ንብረት ወይም በግል እንደ ስጦታና ውርስ የተገኘ ማለት ነው። ሁለተኛው ቅርጫት ደግሞ የጋራ ንብረት ይባላል። እሱ ደግሞ በትዳር ውስጥ እያሉ በጋራ ጥረት የሚፈራ ማንኛውም ነገር ነው። ደሞዝንም ይጨምራል። ይሄ ክፍፍል በተለይ ፍቺ በሚኖርበት ጊዜ በጣም ወሳኝ ነው። እዚህ ላይ በጣም ልብ ልንለው የሚገባ ቁልፍ ነጥብ አለ። ሕጉ በነባሪነት ወይም በግምት ማንኛውም ንብረት የጋራ ነው ብሎ ነው የሚያምነው። ይህ ምን ማለት ነው? አንድ ንብረት የግል መሆኑ በግልጽ ካልተረጋገጠ በስተቀር የሁለቱም እንደሆነ ይቆጠራል። ይህ ድንጋጌ በጋብቻ ውስጥ የሚደረገውን የጋራ ጥረትና አስተዋጽኦ ዕውቅና ለመስጠት የተቀረጸ ነው። እሺ፣ ከንብረት ባሻገር የቤተሰብ ሕግ ዋነኛ ትኩረቱ የልጆች ደህንነት ነው። ስለዚህ አሁን ደግሞ ሕጉ ቀጣዩን ትውልድ ለመጠበቅ ያስቀመጣቸውን መብቶችና ጥበቃዎች እንመልከት። ሕጉ በወላጆች ላይ ግልጽ ኃላፊነቶችን ይጥላል። ይህም ምግብ፣ መጠለያ፣ ትምህርትና ሌሎች መሠረታዊ ፍላጎቶችን የማሟላት ግዴታን ያጠቃልላል። ይህ ኃላፊነት ልጁ 18 ዓመት እስኪሞላው ድረስ ይቀጥላል። እንዲያውም ትምህርት ላይ ከሆነ ከዚያም በላይ ሊቀጥል ይችላል። ይህ ሁሉ የልጆችን መሠረታዊ መብቶች ለማስከበር ነው። ጉዲፈቻን በተመለከተ ከቅርብ ጊዜ ወዲህ ትልቅ ለውጥ ተደርጓል። ያው የውጭ አገር ዜጎች ልጅ የማሳደግ ሂደት እንዲቆም ተደርጎ ትኩረቱ ሙሉ በሙሉ በአገር ውስጥ ጉዲፈቻ ላይ እንዲሆን ተደርጓል። ይህ ለውጥ ልጆች በራሳቸው ማኅበረሰብና ባህል ውስጥ እንዲያድጉ ለማስቻል የታለመ ነው። ይህ የአገር ውስጥ የጉዲፈቻ ሂደት የልጁን ደህንነት ፍጹም ለማረጋገጥ በሁለት ደረጃ የተዋቀረ ነው። መጀመሪያ በቤተሰቦች መካከል የጽሑፍ ስምምነት ይደረጋል። ከዛም ፍርድ ቤት ይህ ስምምነት የልጁን ቀዳሚ ጥቅም የሚያስጠብቅ መሆኑን በጥልቀት መርምሮ ያረጋግጣል። እንግዲህ ጋብቻ እንደሚጀመር ሁሉ የሚያበቃበትም ጊዜ አለ። ሕጉ ደግሞ ጋብቻ ወደ ፍጻሜው ሲደርስ ነገሮች ፍትሐዊና ሥርዓት ባለው መንገድ እንዲፈጸሙ ግልጽ መመሪያዎችን አስቀምጧል። እንደምናየው ጋብቻ በሦስት መንገዶች ሊፈርስ ይችላል። አንደኛው በአንዱ የትዳር አጋር ሞት ነው። ሌላው በፍቺ፣ ሦስተኛው ደግሞ አንደኛው የትዳር አጋር በመጥፋቱ ፍርድ ቤት በሚሰጠው ውሳኔ ነው። ምንም እንኳን ሞት ዋነኛው ቢሆንም ፍቺ በብዛት የምናየው ሕጋዊ ሂደት ነው። ለፍቺ ሁለት ተለያየ መንገዶች አሉ። የመጀመሪያው በስምምነት ላይ የተመሠረተ ነው። የትዳር አጋሮች በልጆችና በንብረት ጉዳይ ላይ ተስማምተው ወደ ፍርድ ቤት ሲቀርቡ፣ ሁለተኛው መንገድ ደግሞ አንደኛው ወገን ብቻውን ሲጠይቅ የሚጀመር ሲሆን ያኔ ፍርድ ቤቱ የተለየ ሂደት ይካተታል። በሁለተኛው መንገድ ስምምነት ከሌለ ሕጉ አንድ አስገራሚ አማራጭ ይሰጣል። ፍርድ ቤቱ እስከ 3 ወር የሚደርስ የማሰላሰያ ጊዜ ሊሰጥ ይችላል። የዚህ ዓላማው የትዳር አጋሮቹ እንዲረጋጉና ውሳኔያቸውን እንደገና እንዲያጢኑ ዕድል ለመስጠት ነው። እንግዲህ ከጋብቻ ምስረታ እስከ ንብረት ክፍፍል፣ ከልጆች ጥበቃ እስከ ፍቺ ሂደት ያሉትን ነጥቦች አይተናል። ታዲያ የዚህ ሁሉ የሕግ ማዕቀፍ የመጨረሻ ግቡ ምንድን ነው? ለምንስ አስፈለገ? በመሠረቱ የቤተሰብ ሕጉ የሚያስበው ከግለሰቦች በላይ ነው። ለትዳር አጋሮችም ሆነ ለልጆች ፍትሐዊነትን፣ መረጋጋትንና ጥበቃን በመፍጠር
የቤተሰብን ተቋም ለማጠናከር እና በማኅበረሰብ ውስጥ ሥርዓት ለመዘርጋት ያለመ ነው። እናም ይህ ትንታኔ አንድ ወሳኝ ጥያቄ ትሎልን ያልፋል። ግልጽ የሆነ የሕግ ማዕቀፍ መኖሩ የቤተሰብን ጥንካሬና አንድነት እንዴት ሊያጠናክር ይችላል? ስለዚህ ጉዳይ ስላዳመጣችሁኝ አመስግናለሁ።